ጤና ይስጥልን እንደምናችሁ ተስፋዬ ነኝ ከዘቱ ቱቶሪያል አካዳሚ አምስተኛው ቪዲዮ ነው በአፋን ኦሮሞን በኦሮምኛ በሚል ትምህርት እየጀመርነው አብረን እንከታተል ባለፉት ቪዲዮዎች ሰላምታ አሰጣጥ ላይ ቪዲዮ ያየን ነበር እንዴት ሰላምታ እንደምንሰጣጥ እንዴት ሰላምታ እንደምንመልስ እያየን ነው ይሄኛው ቪዲዮ ከዛ የቀጠለ ነው ስለ ሰላምታ ነው እንዴት ሰላምታ እንደምንጠይቅና እንደምንመልስ ስንብትንም እንዴት እንደምንጠይቅና እንደምንሰናበት ባለፉት ቪዲዮዎች አይተናል ካላያችሁ ሂዳችሁ እዩ ዛሬ በሰላምታ አሰጣጥ ላይ አንዳንድ ጥያቄዎችን ልንጠይቅ የምንችላቸው ጥያቄዎች በመጠየቅ እንቀጥላለን በዚህ መሰረት አንድ ሰው ሰላምታ ቢጠይቀን አከም ፈያዳ አንድ ሰው ብለን እንደምን ደናነ እንደማለት ነው አከም ፈያዳ ብንልን እኛ የምንመልሰው አኔ ነጋ ወይም አኔ ነጋዳ ደህና ነኝ ነጋዳ አኔ ነጋ ብለን መመለስ እንችላለን ወይም ደግሞ አኔ ፈያዳ ገለቶሚ ማለት እንችላለን አኔ ነጋዳ ገለቶሚ አኔ ፈያዳ ገለቶሚ ማለት እንችላለን እኔ ደህና ነኝ አመሰግናለሁ ብለን መልስ መስጠት እንችላለን ማለት ነው ከዛ በኋላ አትሆ አከሚ አንቴስ አንቺስ እንዴት ነሽ አትሆ አከሚ አትሆ ፈያዳ አትሆ ነጋዳ አትሆ ማለት አንቺስ አንቴስ ማለት ነው አትሆ አከሚ አትሆ ነጋዳ እነሱ ያሉትን ቃል ሪፒት ማድረግ እንችላለን አከም ፈያዳ ካሉን አትሆ ፈያዳ አከም አኒ ፈያዳ አኒ ነጋዳ ሁሉም ትክክል ናቸው ኦኬ ስለዚህ እንደዚህ ብለን መልስ መስጠት እንችላለን የኦሮሞ ሰላምታ በዛው አያበቃም ሜቢ ብዙ ጥያቄዎች የሚጠይቁበት ነው አሰ ካልቸር እንደ ባይል ፋሚሊ አገር ህዝብ ሀብት በሙሉ ይጠየቃል ንብረት በሙሉ ይጠየቃል ያንን ሁሉ አናይም ግን አንዳንዶችና ልጆች እንዴት ናችሁ ጆለከም ሜቢ ጆለም ነው ከአማርኛ ጋር ኮንቴክስቱ ዘሰም ነው ልጆች ስንል ጓደኞች ሊሆኑ ይችላሉ ወይም ከኛ እድሜ በሚያንሱ ሊሆኑ ይችላሉ ያን ጥያቄ ነው ማወቅ አለብን ነው እንተሎ አከም ልጅት እንዴት ነሽ I'm not sure እንደዚህ በአማርኛ አንቺ እንዴት ነሽ እና እንተሎ አከም የተለያየ ነው እንተሎ means ሴት ልጅ ናት አንቺ ልጅ እንዴት ነሽ ልጅት እንዴት ነሽ ለምንቀርባት ልጅ ነው እንደዚህ ጥያቄ የምንጠይቀው ወይም ደግሞ መንገድም ይሄን ያለ መንገድ ላይ የሚያየናት ማናቃትም ልጅ እንተሎ አከም ብለን መጠየቅ እንችላለን የሪስፔክት አጠያየቅ ነው ኦኬ ሪስፔክትፉል ነው ሌላው ኦቦሌቲ አከም ይሄት እንደነሽ ይሄ በጣም ኮመን ነው በአማርኛ ኦቦሌቲ አከም ብለን መጠየቅ እንችላለን ሰላምታው እንደ ኢንትሮዳክሽንም ጭምር ነው ይሄት እንደነሽ የሰላምታ መጠየቅ ብቻም ሳይሆን ሜቢ የማናቃት ይሄት ሆና መንገድ ላይ ወይ መንገድ ልንጠይቃት ዳይሬክሽን ልንጠይቃት ሊሆን የሚችል አይነት ነው ይሄት እንደነሽ ኦቦሌቲ አከም ኦቦሌቲ ማለት ይሄት ማለት ነው ኦኬ ወንድም እንደነ ኦቦሌሳ አከም ወንድም እንደነ ኮንቴክስቱ ዘሰብ ነው ከይሄት ጋር እንደዚሁ መንገድ ላይ ብናገኘው ዳይሬክሽንን ብንጠይቅ ወይም የሆነ አድራሻ ልንጠይቅ ወንድም እንደነ ብለን የምንናገረው ማለት ነው ኦቦሌሳ አከም ብለን ልናናገረው አቴንሽኑን ልናገኝ የምንችልበት ጥያቄ ነው ማለት ነው ከኛ ተለቅስል ያለ ሰው ኦቦ አከም ሞስትሊ ጋሼ እንዴት ኖት በጣም ይቀራረባል ኦቦ አከም ለበጣ ልንጠቀም እንችላለን አንድ ሰው ጓደኛችንም ሆኖ እንደነጋሼ ልንልም እንችላለን ግን በፎርማል ንግግር ውስጥ ጋሼ ነው ኦቦ ነው
ቀልድ የለውም ማለት ነው እንደ ቀልድም ልንጠቀምበት እንችላለን ለምንቀርበው ሰው ኦቦ ማለት ነጥቆስታ ጋሼ ለምን ትቀልድብኛለህ እንደዚህ አይነት ነገር ብለን መነጋገር እንችላለን ኦቦ ፎርማሊ አቶ የሚል ትርጉምም አለው ነገር ግን ካልቸራሊ ኦቦ ኢኩቫለንቱ ከጋሼ ጋር ኢኩቫለንት ነው ጋሻዬ ጋሼ ወንድም ታላቅ ወንድም አጎት ሲሆን ኦቦም እንደዚሁ ነው ለታላቅ ወንድም ብዙን ጊዜ የምንጠቀምበት ነው መንገድ ላይ ግን አንድን ሰው አንድ ጥያቄ ለመጠየቅ ብንፈልግ ኦቦ አከም ፈያዳ ኦቦ አከም ጅርቱ ለኦቦ ለነጠላ ሪስፔክትም ለነጠላ ሪስፔክትም ሊሆን ይችላል ለነጠላ ሪስፔክት ለማንሰጠው ማለት ሪስፔክት ልንሰጠው ማንፈልግ ለኢኩያ ወይም እንደዚህ ለምቀርበን ሰው ኦቦ ማለት እንችላለን ማለት ነው እንደዚህ ዘሰም ኢትዬ እንዴት ኖት አደ አከም ኢትዬ እንዴት ነሽ ማለት እንችላለን አደ አከም አደም ኢትዬ ማለት ነው አደ አሁን በፎርማሊ ወይዘሮ ወይዘሪት የሚል ትርጉም አለው ከኢትዬ አልፎ ማለት ነው ካልቸራሊ አደ ማለት ታላቅ ሂት ማለት ነው ታላቅ ሂት ነው አደ የምንለው ለታናሽ አደ አይባልም ለታናሽ ኦቦ አይባልም እንዲሁ ጋሼነትየም ሴም ሌቭል ላይ ነው ያሉት ማለት ነው አንድን ሂት መንገድ ላይ አግኝተናት ኦቦሌቲ አከም ማለት እንችላለን አደ አከም ማለት እንችላለን አደ ሞር ሪስፔክት ላለው ሰው ሞር ኢድሜክ በላይ ለሆነ ሰው ነው ታላቅ ለሆነ ሰው ኦቦሌቲ ማለት አንችልም ስናናገር ማለት ነው ሞር አደ አፕሮፕሪየት ይሆናል እንደዚህ ብለም ጠይቅና እንችላለን ማለት ነው ሁለት ሶስት ቢሆኑ እናንተ እንደናችሁ ጀረና አከም ማለት እንችላለን እናንተ ማለት ነው ጀረና ማለት እናንተ እንደናችሁ ጀረና አከም ጅርቱ ጀረና አከም ጀረና ፈያዳ ጀረና ጅርቱ ማለት እንችላለን ይሄ ፕሉራል ለሆነ ብዙ ለሆነ ማለት ነው እንጠቀመው እርሶ እናንተ እንዴት ኖት እስን አከሚ ከእናንተ ከጀረና ጋርም እስን ማለት እንችላለን ለብዙ ግን እስን ስፔሲፊካሊም ለምናከብር ሰው እርሶ እንዴት ኖት እስን አከሚ ብለን መጠየቅ እንችላለን እስን አከሚ እስን ማለት እርሶ ማለት ነው እስን ማለት እናንተ ማለት ነው ኦኬ አይ ሆፕ ትንሽ የሚገባችሁ ይመስለኛል ምክንያቱም በጣም ተቀራራቢ ነው ትርጉሙ ቃሉ ካልሆነ በስተቀር አጠቃቀሙ ከአማርኛ ጋር በጣም የሚቀራረብ ነው ስለዚህ አይከብዳችሁም ብዬ ተስፋ አደርጋለሁ ሁለት ጥያቄዎች አሉ ሁለቱን ጥያቄዎች አዳምጡ አንብቡ ፊደሎቹን ኮሜንት ላይ ጻፉ እኔ ኮሬክት አደርጋቸዋለሁ ፊድባክ ሰጣቸዋለሁ ለሁላችሁም አንቺ እንዴት ነሽ አንቺ እንዴት ነሽ ኤ አቲ አከሚ ቢ አቶ አከሚዳ ሲ ኢሼን አከሚ ዲ none of this እንግሊዝኛ ነው ፈቱም ቤክን የትኛው ነው መልሱ አንቺ እንዴት ነሽ አቲ አከሚ አቶ አከሚዳ ኢሼን አከሚ ከነዚህ ሁሉም መልስ የለም ጥያቄ ካለዎት ይጠይቁ እኔ መልስ እሰጣለሁ የኔ መልስ መልሱ ሁለተኛ ጥያቄ እሱ ነው ኤ ኢሳኒ ቢ ኢሳ ሲ ኢሳዳ ዲ ኤና ሲ መልስ ናቸው ኦኬ ግልጽ ካልሆነላችሁ እንደገና ቪዲዮቹን እዩ ከቪዲዮቹ ዳይሬክት መልስ ላታገኙ ትችላላችሁ ከኮንቴክስት ተማሩ ከዛ በኋላ እነዚህ የምትጽፉልኝ ኤ ቢ ወይም ሲ ወይም ዲ ብቻ ነው እኔ ጥያቄውን አቃለው ከዛ በኋላ መልስ ሰጣችኋለሁ ማለት ነው እናንተም ጥያቄ ካላችሁ ጠይቁ እንግዲህ የዛሬን ፕሮግራም በዚህ ላይ ያበቃለሁ
በርቱ፣ ጥያቄ መልሱ፣ ጥያቄን ጠይቁ። አመሰግናለሁ ከነጋር ስለሆናችሁ። መልካም ጊዜ ይሁንላችሁ። ሰላም